የሂራራ ሰብል በድንገት በአንድ ሌሊት ውስጥ ሙሉ በሙሉ ይጠፋል። እንዲሁም በአቅራቢያው የነበረው ኩሬም እንዲሁ ያለበት ሳይታወቅ አብሮ ይሰወራል። የመርማሪ ማሁል ጓደኛ የሆነው አዲ ይህ አስገራሚ ክስተት የኤሊያንሶች እጅ ሊኖርበት እንደሚችል ይጠራጠራል። ማሁል የኤሊያንሶችን እውነታ ለመፈተሽ አዲ ቤት ደረሰ። ብዙም ሳይቆይም አሊያም እዛው ደረሰች። አዲ የኤሊያንሶችን የሬዲዮ ሞገድ ሲግናል በመጥረፍ ቀኑ ሙሉ ከፍተኛ ጥረት ሲያደርግ ነበር። በመጨረሻም የኤሊያንሶችን የጠፍሩ መንኮራኩር በከተማ ውጪ ባለ አንድ ጥቅጥቅ ያለ ጫካ ውስጥ እንዳለ ደርሶበት በደስታ ጮኸ። ሁለቱም ወስነው ማሁልና አዲ ወዲያውኑ ወደ ጫካው ለመጓዝ ይነሳሉ። ነገር ግን ከአዲ ቤት ተነስቶ ወደ ጫካው ለመድረስ 3 የተለያዩ መንገዶች ነበሩ። የመጀመሪያው መንገድ 4 ጨካኝ ዘራፊዎች ተቀምጠውበታል። ሁለተኛው መንገድ ደግሞ አንድ ትልቅ የተሰበረ ዛፍ ወድቆበታል። ሶስተኛው መንገድ 2 አንበሶች እርስ በርሳቸው እየተጣሉ ነው። ስለዚህ ቤቱ ይሄዱ። ማሁል መቼም ቢሆን በመጀመሪያው መንገድ አይሄድም። ምክንያቱም ከዘራፊዎቹ ጋር መዋጋት ጊዜያቸውን ሙሉ በሙሉ ያባክንባቸዋል። በሶስተኛው መንገድም ቢሄድ በጣም አደገኛ ነው የሚሆነው። ምክንያቱም አንበሶች እየተዋጉ ስለሆነ ጥቃት ሊሰነዝሩባቸው ይችላል። ስለዚህ ማሁል ሁለተኛውን መንገድ ይመርጣል። ዛፉ በዋናው መንገድ ላይ ወድቆ ቢሆንም በጎኑ በኩል ግን ለማለፍ የሚያስችል ሰፊ ክፍት ቦታ ነበር። በዚህም መሰረት ማሁልና አዲ ሁለተኛውን መንገድ ተጠቅመው ጫካ ውስጥ ይገባሉ። ጫካ ውስጥም እንደገቡ አዲ በድጋሚ ስልኩን በመጠቀም የኤሊያንሶችን መገኛ ሲጠልፍ መንኮራኩሩ በስተቀኝ በኩል በ200 ሜትር ርቀት ላይ ብቻ እንደምትገኝ ያረጋግጣል። ወደ ስፍራውም በጥንቃቄ ሲጠጉ አንድ ትልቅና የሚያብለጨልጭ የጠፈር መንኮራኩር በኩሬው አጠገብ ቆመው ይመለከታሉ። 4 ወይም 5 የሚሆኑ ኤሊያንሶች ለየት ያለ ትላልቅ ቧንቧ በመጠቀም የኩሬውን ውሃ ወደ መንኮራኩራቸው ውስጥ እየቀዱ ነበር። አዲው ወዲያውኑ ሄደን በቁጥጥር ስር እናውላቸው ቢልም ማሁል ግን ኤሊያንሶች በጣም ኃይለኛ ስለሆኑ በቀላሉ መያዝ እንደማይቻል ተደብቆ መጠበቅ የተሻለ እንደሆነ እየተናገረ ሁለቱም በአቅራቢያው ባለ አንድ ትልቅ ዛፍ ላይ ወጥተው የኤሊያንሶቹን እንቅስቃሴ መከታተል ይጀምራሉ። ከጥቂት ጊዜያትም በኋላ ኤሊያንሶቹ የኩሬውን ውሃ ሙሉ በሙሉ መጥተው ሲጨርሱ ኩሬው ሙሉ በሙሉ ይደርቃል። ውሃው ደርቆም ካበቃ በኋላ ከአስገራሚው የጠፍሩ መንኮራኩር ውስጥ አንድ አረንጓዴ ልዩ ልብስ የለበሰ እንግዳ ሰው ይወጣል። ማሁል ሰውየው አደገኛ ወንጀለኛ ሳይሆን አይቀርም ብሎ ይጠራጠራል። ወዲያውኑ ኤሊያንሶቹ በሙሉ ወደ መንኮራኩራቸው ውስጥ መግባት ይጀምራሉ። መንኮራኩሯም ወደ ሰማያው ተተኩሳ በአንድ ትጠፋለች። ነገር ግን ያ አረንጓዴ ልብስ የለበሰው አብሯቸው አልሄደም። ማሁል ሰውየውን ለመያዝ በፍጥነት ከዛፉ ላይ ወርድና ሊይዘው ሲል ነገር ግን ሰውየው በሰዓቱ ላይ ያለውን አንድ ቁልፍ ተጭኖ ከጫማው ስር ኃይለኛ ፓወር ወጥቶ በአየር ላይ እየበረረ ያመልጣቸዋል። ማሁልና አዲ ወደ ደረቀው ኩሬ ወለል ይሄዳሉ። ነገር ግን እዚያ ምንም አይነት ቀጥተኛ ማስረጃ ሊያገኙ አልቻሉም። ወደ ኋላም ሲመለሱ በድንገት የአንድ እንስሳ የሩጫ ድምጽ ይሰማሉ። ተደብቀውም ለመመልከት እየሞከሩ በእርጋታ ሲመለከቱ በብዙ የዱር ውሾች እየታደነ ሲሮጥ ያለ አንድ አጋዘን ይመለከታሉ። ማሁልም ወዲያውኑ ሽጉጡን አውጥቶ ወደ አየር ላይ ሲተኩስ የዱር ውሾቹ በድንገት ድምፁን ሲሰሙ ደንግጠው ይበተናሉ። አጋዘኑም ይተርፋል። ማሁልና አዲም ከቁጥቋጦው ውስጥ ወጥተው ደረቁን ኩሬ በድጋሚ ሲመለከቱት ማሁል በአንድ ነገር ላይ ከፍተኛ ጥርጣሬ ያሳድራል። ምን ሊሆን እንደሚችል ማወቅ ትችላላችሁ? ከጥቂት ደቂቃዎች በፊት ኤሊያኖቹ ውሃውን መጥተው ሲጨርሱ ኩሬው ባዶ ቢሆንም መሬቱ ግን አልተሰነጣጠቀም ነበር። አሁን ግን በጥቂት ደቂቃ ውስጥ የኩሬው ወለል መሬት ሙሉ በሙሉ ደርቆ ትልልቅ ስንጥቅጥቆች ይታዩበታል። በጥቂት ደቂቃ ውስጥ መሬቱ እንዲህ ሊሰነጣጠቅ አይችልም። ማሁል ወዲያውኑ ወደ ኩሬ ውስጥ ወርዶ መሬቱን ሲመረምር በተሰነጣጠቀው መሬት ላይ ቡናማ ቀለም ያለው እንግዳ የሆነ ዱቄት የተሰበሰበ ያገኛል። ማሁልም ይህንን ከዚህ በፊት አይቶት የማያውቀው ስለሆነ የዱቄት ናሙናውን ወስዶ ከአዲ ጋር በቀጥታ ወደ ዶክተር ሳንጃና ላብራቶሪ ያመራሉ። ነገር ግን ሰዓቱ ከሌሊቱ 11 ሰዓት ስለሆነ ዶክተር ሳንጃና ወደ ቤቷ ሄዳ ነበር። ማሁልም ለአዲ የራሱን ሞተር ሳይክል ሰጥቶት ወደ ቤት እንዲሄድና በኮምፒውተሩ የኤሊያንሶችን እንቅስቃሴ መከታተል እንዲቀጥል ይነግረዋል። ማሁል በራሱ የጣት አሻራ የላቡን በር ከፍቶ ናሙናዎቹን ያስቀምጣል። በሌላ በኩል አሊያ በሌሊት እንቅልፍ እምቢ ስላላት ፒዛ የመብላት ፍላጎት ያድርባታል። በህልሟም ፒዛውን ወደ ጠፈር ለሚገኙ ኤሊያንሶች በራሷ ልዩ መንኮራኩር ስታደርስ ታያለች። በማግስቱ ጠዋት ዶክተር ሳንጃና ወደ ላብራቶሪው ስትመጣ ማሁል እዛው ተኝቶ ታገኘዋለች። ወዲያውኑ ቀስቅሳውም ማሁል የተገኘውን የቡናማ ዱቄት ናሙና እንድትመረምር ይሰጣታል። ዶክተር ሳንጃናም ምርመራዋን ስትጀምር አሊያም ወደ ላቡ ትመጣለች። ማሁልም አንድን ነገር ለማረጋገጥ ስልኩን ከኪሱ አውጥቶ ሊከፍተው ቢሞክርም ስልኩ ግን ሙሉ በሙሉ ሊበራለት አልቻለም።
የማሁልን ሞተር ሳይክል አዲ ይዞት ስለሄደ ማሁል ከአሊያ ጋር በስኩተሩ በመሆን ስልኩን ለማስተካከል ወደ ስልክ ጥገና ቤት ያመራል። የስልክ ጠጋኙም ስልኩን ከኮምፒውተሩ ጋር አገናኝቶ ከመረመረ በኋላ አለቃ፣ ሶፍትዌሩ በሙሉ ወድሟል። ስልኩ ከፍተኛ የቮልቴጅ ድንገተኛ ምት ያገኘው ይመስላል። ማሁልም ስልኩ በእጁ ላይ ሆኖ ሳለ እንዴት እንዲህ አይነት ከፍተኛ ቮልቴጅ አደጋ ሊደርስበት እንደሚችል ግራ ይገባዋል። ነገር ግን ወዲያውኑ አእምሮ ላይ ብልጭ ይልለታል። ባለፈው ሌሊት ማሁል ጫካ ውስጥ ወደ ኤሊያንሶቹ የጠፈር መንኮራኩር በጣም ተጠግቶ በነበረበት ወቅት ከጠፈር መንኮራኩሩ በወጣው እጅግ ከፍተኛ የራዲዮ አክቲቭ ጨረር ምክንያት የስልኩ ሶፍትዌርና ውስጣዊ ክፍሎች በሙሉ ሊቃጠል እንደሚችል ስላወቀ በሱ መሆኑን አረጋግጧል። የስልክ ጠጋኙም መረጃ ሙሉ በሙሉ ጠፍቷል ቢለውም ማሁል ግን ቀደም ብሎ ብልጥ ስለነበር የሁሉንም መረጃዎች በባካፕ በፍላሽ ስለያዘ ምንም እንደማያሳስበው ይነግረዋል። ታሪኩ ማሁል ቀጥሎ ምን እንደሚያደርግ ቡናማው ዱቄት ውስጥ ምን አስገራሚ ምስጢር እንደሚገኝና ኤሊያንሶቹ ይህንን ሁሉ ነገር ለምን ማድረግ እንደፈለጉ እናያለን። በቀጣይ ክፍል ይጠብቁን። ሰብስክራይብ ማድረግ ደግሞ እንዳትረሱ። ነገ